የጴንጤዋ ማርያም እውነተኛ ታሪክ እዚሁ እንጦጦ ኪዳነ ምሕረት ከባቢ የተፈጸመ እውነተኛ ታሪክ በአንዲት የፕሮቴስታንት አማኝ እርጉዝ ሴት ላይ የተደረገ ነገር ነው። በነገራችሁ ላይ የልጇን ስም የማርያም ብላለች። በመጨረሻም ጴንጤዋ በሕይወታችን እርግጥ ነው ያልተጻፉ ብዙ ታምረ ማርያም አሉ። ታምረ ማርያም ላይ ያልሰፈረ ነገር ግን የተፈጸመ ታሪክ ነው ልበላችሁ። ደስ የሚል ታሪክ ነው የጴንጤዋ ማርያም። ሰላም ይኑረን፣ ተስፋን አንጣ። ውድ የቻናሌ ቤተሰቦች እንደምን ሰንብታችኋል? እግዚአብሔር ሰላም ከሁላችሁ ጋር ይሁን እያልኩኝ እንግዲህ እንደተለመደው ይወዳጇት ያጋሯት እላለሁ። የጴንጤዋ ማርያም እውነተኛ ታሪክ ይቀጥላል። ሰናይ ቆይታ። የ9 ወር ልፋት እንዲሁ አትወልጂም በምትል በአንዲት ቃል ሲጠቀለል ምን ይባላል? ዕድሜ ልኬን ተስዬ ለምኝ ያገኘኋት የማኅፀኔ ፍሬ እንደ ፉኝት ከወለድሻት ትገልሻለሽ መባልስ ምን ማለት ነው? ፈጣሪስ ገና ወጥታ ሹሩሩ ካላልኳት፣ ካላጠባዋት፣ ካልሳምኳት፣ ካልታቀፍኳት ከገዛ ልጄ ጋር እንዴት ጸብ ውስጥ ይከተኛል? ለምን ሁሉ መከራ በእኔ እንደመጣ ባላውቅም እግዚአብሔር ብዬ ለመንኩት አምላክ እንደሌለ ግን አረጋግጫለሁ። ቢኖርማ ለምን ሰጥቶ ይነሳኛል? ለምን ሰምቶ ዝም ይለኛል? ደግ ከሆነስ ነፍሴንና ልጄን ሚዛን ላይ ያስቀምጦ እንዴት ይተውኛል? ጨካኝ ቢሆን እንጂ። ሲስ ባለቤቴ ጠዋት ዜናውን ከሰማ ጀምሮ ትንፍሽ አላለም፣ አላማረረም፣ አላለቀሰም። ግን ደግሞ ከኔ በላይ እየታመመ እንዳለ ፊቱ ጥቁር ብሎ በመሃል ከፊቱ ባለሽ ጠባብ መስታወት ያየኛል። ከኋላ የተቀመጥኩት ጎኑ ቁጭ ብዬ እያለቀስኩ ህመሙን እንዳልጨምርበት ብዬ እንጂ ካጠገቡ ስርቅ አይወድም። ያለ ወትሮ መኪናዋን ቀስ እያለ ነው የሚነዳት። ሆስፒታል እንድንደርስ ሁለታችንም አልፈለግንም። ያላየናት ልጃችንን ገድለን ራሳችንን ለማትረፍ የምንጣጣር ራስ ወዳድ መሆናችን ተሰምቶን ይሆን አላውቅም። ብቻ ግን የቀጠሯችን ሰዓት ደርሷል። ሰዓቱ 9 ሰዓት አናቱ ላይ ይላል። ከፊት ደግሞ ከእንጦጦ ኪዳነ ምሕረት አስቀዳሽ ምዕመናን ቅዳሴ ጨርሰው ከቤተ ክርስቲያኗ እየወጡ መንገዱን ዘግተውታል። ፍዝዝ ብዬ የሚተራመሰውን ሕዝብ እያየው የመኪናችን መስታወት በስሱ ሲንኳኳ ብንን ብዬ ዞርኩኝ። ጨርጭስ ያሉ አሮጊት በመስታወቷ ጮልቀው እያዩኝ የማልሰማውን ነገር እየለፈለፉ ሳይ መስታወቱን ዝቅ አደረግኩት። ልጄ እስከ ሽሮ ሜዳ ድርሽኝ እባክሽ ግሬም ቢብሉኝ። ምንም ሳላወራ በሩን ከፍቼላቸው ተጠጋው። ሲስ ሁኔታውን ከማየት በቀር መልስ አልሰጠም። እማማ መላእክቱን እየጠሩ ይመርቃሉ። ሚካኤል አለው ይበልሽ፣ እመቤቴ በሰላም ትገላግልሽ፣ የማኅፀንሽን ፍሬ ወልደሽ ሳሚ፣ የጭንቃ አማላጇ ትቅረብሽ፣ ከለላቱንሽ ምጥሽን ታቀለው። እማማ አይተውኝ፣ እኔ ለልጅ አልታደልኩም፣ ልጄን በማኅፀን ገድዬ ቀበርኩ ነኝ። እማማ ፈጣሪ አሳይቶ ነሳኝ፣ ሳላውቀው የሚታገለኝ እምባ ካይኔ አምልጦ ጉንጬ ላይ ተንደረደረ። ውይ እኔን አፈር ይብላኝ፣ ይቅር በይ ልጄ፣ እኔማ መመረቄ ነው የሆድሽን መቻውቄ። በያይዞሽ አታልቅሺ፣ እንዲህ መርቄሽማ ድንግል አታሳፍረኝም። ከሆስፒታሉ በፊት አንድ ዜ ደጇን እርገጪ፣ እሷ መላዋን ታውቃለች። በሉ እንመለስ። እማማ እግዜር ይስጦት፣ ግን አይሆንም፣ እኛ በጌታ ነን፣ ሃይማኖታችን አይፈቅድም። በምናውቀው ተማጽነናል። በዛ ላይ ሰዓቱ ረፍዷል። ትንሽ ከቆየን ሚስቴን አጣታለሁ። አይ እንግዲህ በጌታ የሆነ በእናቱ ቢማጸነው ምን ይከፋል? እሺ በሉኝ፣ በታምሯ ትደሰታላችሁ፣ በሱባኤዋማ አታሳፍራችሁም ስላችሁ እማማ ይውረዱ፣ ሽሮ ሜዳ ደርሰዋል። ሲስ ብስጭት ያለ ይመስላል። እንዲህ ሰው አውርቶ አያውቅም። ጴንጤ ብሆን እንኳን እማማ ያመጡትን ሐሳብ ተቀብዬ ለመጨረሻ ጊዜ ልሄድ ፈልጌ ነበር። ባምጥ ማርያም ይባል የለ። ጨንቆኝ ብሄድ ምን ችግር አለው? በዚህ ሰዓት ማንም ምንም ቢል ልጄን ለማዳን ምንም ሆናለሁ። ሆስፒታል ደረስን። ነፍሴን መርጬ ልጄን የምጥልበት ሰርጀሪ ክፍል ለመግባት እግሬን እየጎተትኩኝ ሳለው ግን እግርና እግሬ መሃል ቀጭን ፈሳሽ እየተንሸራተተ ተሰማኝ። ትንሽ ቆይቶ ወዴን ሲቆርጠኝ በትንሹ አቃሰትኩኝ። ጩኸቴ ጨመረ። ከዛ በኋላ ምን እንደተፈጠረ ሳላውቅ ከሰርጀሪ ክፍል ባልጋ እየጎተቱኝ ማዋለጃ ክፍል ሲያስገቡኝ ብዙ ሴቶች ከበው እየጮሁ ግፊ እያሉ ሲያበረቱኝ ሳቃስት፣ ሳለቅስ፣ ስወራጭ ማርያም ሲባል በደቂቃዎች ውስጥ የሕፃን ድምፅ ስሰማ ብቻ ትዝ ይለኛል። በእውኔ ይሁን በሕልሜ ታሪክ ተቀይሮ ልጄን ሲያሳቅፉኝ ባለማመን እያየኋቸው የሞት ሞቴን አወራው። እንዴት ሆነ ዶክተር? አትወልጂም ተብዬ። ዶክተሩ የሚመልሰው ጠፍቶት አይኔን ሲያየኝ በሩ ተከፍቶ ሲስ እየሮጠ ገባ። ማን እንደሆነ ባላቅም በልልታ ታጅቦ ሲቀርበኝ እኛን የመረቁኝ አሮጊት ከስሩ ብቅ ሲሉ አየኋቸው። የእናትነት ፈገግታቸው እያበራ
አይ አንቺ አታሳፍሪኝም እኮ ቀየርሽው አይደል? እሺ ያልሽኝ አይደል? ሰማሽኝ አይደል? አማላጄዋ እናቴዋ የኔ ገራገር መልቤ እሰይ እሰይ እሰይ። እማሆይ ግንባሬን እየሳሙኝ በመሃል እልልታቸውን አቀለጡት። እማማ እንዴት መጡ ግን? ታምሯል ላይ ነዋ። እንደምታደርገው እኮ አውቃለሁ። አየሽ ዳቤዋን የቀመሰ ይጣፍጥ የለ? እኔና ሲስን አፈራርቀው እያዩን የምን ዳቤ እማማ? መቼ አቀመሱን? አይ ልጄ ተዋቷሽ። ከእኔ ብትሰውር ከእሱ አይሰወርም። ልጄ ስታለቅስብኝ አንተም እምቢ ስትለኝ ከደብሯ ቆርሼ ያስኩትን ዳቤ አሁንማ በልቼዋለሁ። ሲስ ትክክል ናቸው። አንቺ ካለሽ እቺን አድርጊልኝ። የተሳሉሽ የደረሰላቸው እውነት ከሆነ አሁን ለእኔም ድረሺ፣ አዋልጂን ቅረቢን ብዬ እየተሳልኩ እማማ ጥለ የወጡትን ዳቤ በልቻለሁ። ሲስ እሷ ናት የሰማችኝ። ኪዳነ ምሕረት ነች ያዋለደችኝ። ሳቅና እንባ የቀላቀለ ፊቴን እያየ ሲስ መጥቶ ቅፍ አደረገኝ። እማማ እልልታቸውን እያቀለጡት አየሽ እንዲያው እኛ ተለያየንባት እንጂ የጴንጤዋ ማርያም የኦርቶዶክሷ ማርያም ብሎ ነገር እኮ የለም። ማርያም እናቴ ብሎ ለጠራት ሁሉ ናት። ለተማጸኗት ለተማመኗት አይደለም ላልጠሯት ለማያውቋት አማላጅነቷን ለማያምኑም ትደርሳለች። እናቴ ለውሻም ትራራለች። አንቺማ ጣድቋን ቆርሰሻል። በላይ ሰብ እኮ በስሟ ጥርኝ ውሃ ሰጥቶን ሄዳነባት። ቆይ እንጂ ደግሞ እናንተ ቅድም እናት በሆነ አይደል አዝናችሁ በመኪና የሸኛችሁኝ? እናንተ ያዘናችሁልኝ ልጇ አምላኳ የሆነ ድንግል ብትጠይቀው እንዴት እምቢ ይላል? ብትማልደው እንዴት ይጨክናል? ኃጢአታችን ከአምላክ ቢከልለን በማርያም በኩል ግን ይታረቀናል። ስለ ሔዋን የገነት በር ተዘጋ፣ ዳግመኛም ስለ ድንግል ማርያም ተከፈተልን የተባለው እኮ ለዚህ ነው። የተደመደመ ተስፋ በአማላጅነቷ እንዲለመልም ሊቁ ቅዱስ ኤፍሬም ሲነግረን እኮ ነው። ይኸውልሽ እኛ ጎራ ፈጥረን እንጂ እሷ እኮ ለኖራችን መጋረጃ፣ ለንባችን መሐረብ፣ ለመንገዳችን ስንቅ፣ ለቤታችን ውበት፣ ለጭንቃችን ደራሽ ናት። እንግዲህ በሉ እኔ ወደ ቤቴ ልሂድ። እማማ መች ነው ተመልሰው የሚመጡት? በስስት እያዩኋቸው እንግዲህማ እናት አትለፋም ልጅ ነው እንጂ የሚመጣው አሉ። እዚያው ኪዳነ ምሕረት ደጇ ላይ ብትመጪ እኔንም ወለላይንም ታገኝኛለሽ። ከንፈራቸውን ሸብበው በስሱ ጥርሳቸውን እያሳዩኝ እማ ማርያምን እመጣለሁ አልኳቸው። ከልቤ ነው ልጄንም የማርያም ብያታለሁ ይላል ታሪኩ።